ሰላም ሰላም እንዴት ናችሁ? ዶክተር ልሳነ ወርቅ ሚኪያስ ነኝ። እንደምን ቆያችሁ? ዛሬም በአዲስ ቪዲዮ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ወይም ደግሞ ፎሎ ማድረግ እንዳትረሱ። ከወደዳችሁት ላይክ አድርጉት። እንግዲህ ይጠቅማል ብላችሁ ካሰባችሁ ደግሞ ለምታውቁት ሰው ለዘመድ ወዳጆቻችሁ ሼር ብታደርጉልኝ በጣም ደስ ይለኛል ማለት ነው። ዛሬ የምንነጋገረው ስለ አባላዘር በሽታ ይሆናል። እስከ መጨረሻው አብራችሁኝ ተከታተሉኝ። አመሰግናለሁ። ይሄን ርዕስ ዛሬ ለእናንተ ይዤበት የመጣሁበት ዋናው ምክንያት ብዙ ሰዎችን የሚያጠቃ በሽታ በመሆኑ ነው። እንግዲህ በቀን እስከ 1 ሚሊዮን ድረስ ሰው በዓለም ላይ በእነዚህ በአባላዘር በሽታዎች ይያዛል። ዋና ዋና በሚባሉት በሲፊሊስ፣ ክላሚዲያ፣ ጎኖሪያ እንዲሁም ደግሞ ትሪኮሞናስ በሚባሉት እነዚህ የአባላዘር በሽታዎች ሰዎች በአመት 1 ሚሊዮን ሰው በላይ በአመት አልኩኝ፣ በቀን በአንድ ቀን ነው ይሄ ቁጥር። በአመት ሲሰላ ደግሞ እስከ 300 ሚሊዮን ድረስ የሚደርስ ሰው በእነዚህ በዋና እንግዲህ ትንንሾቹን ሳንጠቅስ ማለት ነው በዋና ዋና በሚባሉት የአባላዘር በሽታዎች ይጠቃሉ ማለት ነው። ስለዚህ ስለ እነዚህ በሽታዎች ምንነት፣ አይነት እንዲሁም ደግሞ ምልክቶቻቸውን ማወቅ እና እንዴት መታከም እንዳለባቸው እንዴት ራሳችን መከላከል እንዳለብን ስለ እነዚህ ማወቅ በጣም ወሳኝ ነው ማለት ነው። አብራችሁን ቆዩ። አይነቶቹን በምናይበት ጊዜ እንግዲህ በመጀመሪያ ደረጃ ቫይረሶቹን እናያለን። አንደኛ ኤችአይቪ እንግዲህ ከአባላዘር በሽታዎች ውስጥ አንዱ ነው። ሄፓታይቲስ ቢ፣ ሂዩማን ፓፒሎማ ቫይረስ እንዲሁም ደግሞ ሄርፔስ ሲምፕሌክስ ቫይረስ የሚባሉት ከቫይረስ ግሩፖች የሚመደቡ ናቸው። ከባክቴሪያ ፋሚሊ ወይም ደግሞ ግሩፖች ውስጥ ደግሞ ክላሚዲያ፣ ሲፊሊስ እና ጎኖሪያ ዋና ዋናዎቹ ናቸው። በጣም ብዙ በባክቴሪያ የሚመጡ የአባላዘር በሽታዎች አሉ፣ ነገር ግን እነዚህ ሶስቱ ዋና ዋናዎቹ ናቸው። ከነዚህ ውጪ ደግሞ በፕሮቶዟ አማካኝነት ከሚመጡ ውስጥ በጣም ኮመኑ ትሪኮሞናስ ይባላል። ትሪኮሞናስ ሙሉ ስሙ እንግዲህ ብዙ አይነቶች አሉ፣ ግን ኮመኑ ትሪኮሞናስ ቫጂናሊስ ይባላል። አብዛኛውን ጊዜ ሴቶችን ነው የሚያጠቃው ማለት ነው። ምልክቶቹን በምናይበት ጊዜ ደግሞ ወንድና ሴት ብለን እንከፍላለን። እንግዲህ በወንዶች ላይ ከሚታዩ ምልክቶች መካከል የብልት አካባቢ ህመም መሰማት፣ ሲሸኑ ማቃጠል እንዲሁም ደግሞ በብልት በኩል ነጭ ፈሳሽ፣ አብዛኛውን ጊዜ ነጭ ፈሳሽ ነው የሚወጣው። ማንኛውም ፈሳሽ ጥሩ ሽታ የሌለው ሊሆን ይችላል። እንግዲህ ወንዶች ኖርማሊ ፈሳሽ የለም ከሽንት ውጪ፣ ከሽንትና ከዘር ፈሳሽ ውጪ እንግዲህ በወንዶች የመራቢያ አካል ወይም ደግሞ ብልት በቀዳዳው በኩል ሌላ የሚወጣ ፈሳሽ የለም። ከነዚህ ውጪ ሌላ የሚወጣ ካለ እንግዲህ ይሄኛው አንደኛው ምልክት ሊሆን ይችላል ማለት ነው። ሌላው ደግሞ እዛው ብልት አካባቢ የሚወጣ ቁስል ሊሆን ይችላል፣ ወይም ደግሞ እብጠት ያለው ነገር ሊሆን ይችላል ማለት ነው። ሴቶች ላይ የአባላዘር በሽታ ሴቶች ላይ በሚታይበት ጊዜ የሚያሳየው ምልክት ደግሞ እንግዲህ ሴቶች ኖርማል ጤነኛ ወይም ጤነኛ የመራቢያ አካል ያላት ሴት እንግዲህ ኖርማል ፈሳሽ አለ። ፈሳሽ ቀጭን ነው፣ ውሃ መልክ አለው፣ እንዲሁ ሽታ የለውም፣ በጣም ወፍራም አይደለም፣ ነጭ አይደለም፣ ቀለሙም እንደዛ ነው። ነጭ ፈሳሽ የሚወጣ ከሆነ ከሴቶች ብልት ውስጥ ማለት ነው፣ ነጭ ሽታው በጣም የሚያስጠላ ፈሳሽ የሚወጣ ከሆነ፣ የሚያሳክካት ከሆነ፣ እዛ አካባቢ ሽንት ስሸና የሚያቃጥላት ከሆነ እነዚህ ምልክቶች ሁሉ የአባላዘር በሽታ ምልክት ሊሆን ይችላል። ሌላው ደግሞ በግንኙነት ወቅት ደግሞ ህመም የሚሰማ ከሆነ፣ ያልተለመደ ህመም የሚሰማ ከሆነ ምልክቶቹ የአባላዘር በሽታ ሴቶች ላይ ያለው ምልክት ሊሆን ይችላል። እንግዲህ መከላከያ መንገዶችን በምናይበት ጊዜ ዋናው መከላከያ መንገድ እንግዲህ ራስን ማቀብ ወይም ደግሞ ራስን መወሰን። መታቀብ ያልቻለ እንግዲህ ወደ መወሰን ወይም ደግሞ በትዳር አጋሩ ጋር መወሰን ያስፈልጋል ማለት ነው። ህክምናውን በምናይበት ጊዜ ህክምናው ምን ይፈልጋል? አንቲባዮቲክስ፣ የተለያዩ አንቲባዮቲክሶች ሊሰጡ ይችላሉ፣ መድኃኒቶች ሊሰጡ ይችላሉ። ነገር ግን የህክምና ዋናው መሰረቱ ግን ምንድን ነው? አንድ ሰው የአባላዘር በሽታ ታሞ በሚታከምበት ጊዜ ብቻውን መታከም የለበትም። ምክንያቱም የትዳር አጋሩን ወይም ደግሞ ጓደኛውን፣ የፍቅር ጓደኛውን አንድ ላይ ይዞ ሄዶ መታከም ያስፈልጋል። ምክንያቱም አንድ ሰው ያ ሰው ከታከመ በኋላ ያኛው ሰው ካልታከመ፣ ሁለተኛው ሰው ካልታከመ እንግዲህ ምንም ጥቅም የለውም ማለት ነው። እንግዲህ መወሰን፣ ራስን መታቀብ፣ ራስን መጠበቅ የሚባለው ዋናው እንትኑ ይሄ ነው። ስለዚህ ያ ነገር ከተፈጠረ በኋላ ራሱ ህመሙ ከመጣ የአባላዘር በሽታ ከመጣ በኋላ ራሱ ከትዳር አጋር ጋርና ከጓደኛ ከፍቅረኛ ጋር ሄዶ መታከም ያስፈልጋል ማለት ነው።
እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ጥያቄ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። አሁንም ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እዚች ጋር ሰብስክራይብ ምልክቷ አለች። ሰብስክራይብ በማድረግ ቤተሰብ ሁኑ። ከወደዳችሁት ላይክ አድርጉት። ሼር በማድረግ ለሌሎች ሰዎች እንዲደርስ አድርጉ። እንግዲህ የደውል ምልክቷን በመካት ደግሞ ከዚህ በኋላ የምፖስታቸውን ቪዲዮዎች ማግኘት ትችላላችሁ። አመሰግናለሁ።